ላት ሊያም ዴላፕ ወደ ኖቲንጋም ፎረስት ሂር ዊ ጎ። እረላሽ መሄዱ አይደለም የገረመኝ ዋጋው ነው። 45 ሚሊዮን እንደገና ደግሞ እየታየ በሚጨመር 5 ሚሊዮን 50 ሚሊዮን አጠቃላይ ፓኬጅ ማለት ነው። በመድኃኒዓለም 28 ሚሊዮን አስፈርመ ነው ማለት ነው። ፍሎፕ አርጎ በ28 ጨዋታ አንድ ጎል አስቆጥሮ 45 ሲደመር 5 ነው የሚሸጠው። በስላሴ የአንዳንድ ክለብ እኮ ጸዴ ተጫዋች ሽያጩ ራሱ ይህን ዋጋ አይተካውም፣ ይህን ዋጋ አይደርስም። ማን እንደሆንክ ደግሞ ታውቃለህ። ወይኔ ዴላፒኒዮ ሲጀመር ጎት ነው ይሄ ልጅ። ቼልሲ ጽዳቱን ጸዳ አድርጎ ነው የሚያጸዳው። ደግሞ ዋጋም እያገኘበት ይቻላል። እዚህ ጋር አሸንፈ፣ እዚህ ጋር ደግሞ እየወጡን ለማትፈልጋቸው እዚች ጋር ደግሞ እኔ በቃኝ። ጭራሽ ከፍለው ነው የወሰዱት። ጭራሽ ለዴላፕ 45 ሚሊዮን ፓውንድ። አቤት ግፋች! አቤት ግፍ! ለነገሩ እዚህ ቤት ማይሸጥ ቀይ ገና ዌልቤክንና ሄንደርሰንን ከ2 ዓመት በኋላ አትርፈን ነው የምንሸጠው። በገዛንበት አይደለም አትርፈን ነው የምንሸጠው። ገባር? ለዚህ ውለታው የፎረስትን ማሊያ ያፈልጋል። እባካችሁን የፎረስትን ማሊያ ያፈልጉት። ያው ውለታቸውን አይከፍልም፣ ግን ለዚህ ውለታ ሁለት ማሊያ ገባ የፎረስት ፈልጉልኝ። ፎረስት ሁለተኛ ክለብ የፎረስት ግማሽ ጨጓራ እኮ የለም። አሁን ግማሽ ጨጓራ ሰላም ሆነ። ሳንቼዝ ገዢ ባይመጣ እንኳን እኔ ራስ ይፈጽማል። በቃ አንተን የቀረው እኔ አልገባኝም። የእግር ኳስ ቤተሰቦች ይህንን ዜና አስረዱኝ። ቼልሲ 45 ከፍሎ ነው ወይስ ተከፍሎት ነው? ይሄ እኮ ቦምብ ነው። ይሄ እኮ መትረየስ ነው። እኛ ላይ የተደቀነ የተነጣጠረ ቦምብ፣ ከኳስ ይልቅ ሪሲሊንግ የሚቀናው፣ ከተከላካዮች ጋር ሲገናኝ ተማታ የሚለው፣ ቀለሙ ነጭ ሆነ እንጂ ውስጡ ጥቁር፣ እንደ ቡሊያውም ጥቁር ስላችሁ የታዘዝ ብሎ የሚጋጭ ጥቁር፣ እንደ ማይክ ታይሰን አይነት በለው የሚል ይሄ እኮ ኳስ ተጫዋች አይደለም። እንዴት ነው ኳስ ተጫዋች ለመሆን ሐሳብ ላለው ሰው 45 የከፈሉት? አስረዱኝ። እኔ ሊገባኝ አይችልም። የእግር ኳስ ቤተሰብ ይሄንን አስረዱኝ። ቼልሲ ሿሿ ጀምሯል። በጠራራ ፀሐይ ሿሿ መሸት ቢልላ አይሻልም? ሳንቼዝ እኔ አልችልም፣ እዚህ ድረስ ነው አቅሜ፣ ዘንድሮ ራሳችሁን ቻሉ አላቸው። እነሱም ሳይረፍድ እንኳን ነገርከን ብለው ወደ ገበያ ወጡ። በግል ጥቅማ ጥቅም ከስምምነት ላይ እንደደረሱ ይታወቃል ከዲያጎ ኮስታ ጋር ከዚህ በፊትም። አሁን ምናልባት አክቲቬት ሊያደርጉት ይችላሉ እየተባለ ነው። ሌላው አስቶን ቪላ መውጫ በር ላይ የቆመውን ኢሚሊያኖ ማርቲኔዝንም ቼልሲዎች ላዘዋውሩ እያጤኑበት ነው እየተባለ ነው። ስለዚህ አንድ በረኛ በዚህ ሲዝን እናስፈርማለን ከዚህ ሰውዬ ጋር። ይሁን ይሄ ራሱ የተነጣጠረ ቦምብ ነው። እኔ አንተ ቶሲን ባላችሁበት ጃክሰን ሲወጣ ማየት አልፈልግም። መጀመሪያ እናንተ ናችሁ የምትወጡት። ለጃክሰን በነገራችን ላይ አስቶን ቪላዎች 60 አቅርበዋል። እስከ 65 ድረስ ሊያቀርቡ ይችላሉ እየተባለ ነው። የሚወጣውን መረጃ እንግዲህ አመጣላችኋለሁ። ፎሎ ማድረግ እንዳይረሳ። ዴላፕን በ40 የምትሸጣችሁት እንዴ? እናንተ ስላላችሁ ብቻ ነው የሚሆነው ወይም ሰነዱ ተጣርቶ ሊቀርብልኝ ይገባል? ካልሆነ እኔ ማመን ትቻለሁ። በቃ የዚህ ቤት ዝውውር እንዴት ነው እንደ ዴላፕን በ40 የምትሸጣችሁት? ምን ሲያደርግ አይተን ሆነው እኛ ምንም እኮ ሲያደርግ አላየነው። አይደለም ብቃቱ ታይቶ ሊገዛ ይቅርና ማለት ነው ነፍታችሁብን ራሱ ማለት ነው። በቃ ሱረት አጭሳችሁብን ራሱ ይሄ ልጅ 45 አያወጣም። የቼልሲ ጉድ ከዚህ በኋላ ነው ተዘግዝቆ የሚወጣው። እኔ በቃ የዝውውር ጉዳይ ላይ ቼልሲ ለካ በእንትን ሸጥኩት ለካ ሳይኮ ነው መትነፉን ሳይኮ እየነባችሁ ነው እንጂ ያረግለት ነው የሚገዛው ኖቲንጋም ፎረስት። እሺ ይሁን ገዛው በ30 ነበር አይደል የገዛችሁት? ከዛው 15 አትርፋችሁ ሸጣችሁት። አምና በፕሪሚየር ሊግ ምንም እኮ ሲያደርግ አላየሁትም እንዴ። የቃረደ ዕቃ አንተ ማንነህና ነው በ45 አውጥተህ የምትሸጠው? የእግር ኳስ ቤተሰቡ አስተውል። ቼልሲ ማለት ነው ከሲቲ በላይ 115 ክስ አይደለም መምጣት ያለበት 1000 ምናምን ክስ ነው ሊመጣበት የሚገባው። ማን እያቻቻሉብን ነው መሰለኝ እዚህ እዛ። እኔ አልጣኝም። ይሄ ቢዝነስ ሂደታቸው ማን ይጣራልኝ እኔ አላምንም። በቃኝ እንዴ 40 ምሽጥ ነው ይሉናል። ጉድ ፈላ። አሳዩኝ ምሩኝ መንገዱን አለ ብስራት ጋረደው። እንዴት አርጋችሁ ነው በ40? አረ በማርያም አሳዩን ተጫዋች እንዴት እንደሚሸጥ። እነዚህ ሰዎች ስለ ኳስ ላያውቁ ይችላሉ። ማርያም እንዴት ነው ተጫዋች እንደዚህ የሚሸጡት ግን? እንዴት ነው አረ እንዴት ቻላችሁበት? ዴላፕን በ45 ሚሊዮን ፓውንድ
የፈለገ አይነት ሰፊ ኮንትራት እንዴት ነው 45 የሚወጣው? ዴላፕ ማለት እኮ 28 ተጫውቶ አንድ አግብቶ 4 ቢጫ ተጫዋች እኮ አጥቂ ብላችሁ ጭራሽ አዶንስ አለው 5 ምናምን የልጁ ስታቲስቲክስ ማለት ነው። ይሄ ፕሌይስቴሽን ላይ ምናምን አዲስ ተጫዋች ከዜሮ ስትሰራላ ገና ሳትሞላው በፊት ያለውን እኮ ነው የሚመስለው። እንዴት ነው ይሄ ሰው 45 ሚሊዮን ፖንድ የሚያወጣው? ኮችና አመራር ላይ የባለጌ ፎቶ እያያዛችሁ ካልሆነ በስተቀር እንዴትም ሊያወጣ አይችልም 45 ሚሊዮን ፖንድ። አረ ፌር አይደለም። አረ ምንድነው እንዴ? ኮርማው ወጣ። ዴላፕ አንገጣባ ደነዝ ከፍለህን ነበር መውጣት የነበረብህ አንተ። እኛን ከፍለህን ስላጫወታችሁኝ አመሰግናለሁ እግዚአብሔር ይስጥልኝ ብለህ ኮርማው ወጣ። እግዚአብሔር ሆይ ጸሎቴን ሰማህ። አሁን ያን ደነዝ አስወጣልኝ ፈጣሪ ሆይ። ያን ደነዝ ቶሲንና ሳንቼዝን በዴላፕ ይዘህልኝ ሂድ እስኪ አግባባቸው። ጓደኞቹ አይደሉ አንተ የተማርከው ስህተት ከነሱ ነው መሰለኝ እኮ ጓደኞች አይደል? ይዛቸው ውጣልኝ በቃ ይዛቸው። አይ ኖቲንግሃም አሁን እድሜ ልኬን ሳመሰግንህ እኖራለሁ። ኖቲንግሃም መውረድ የለበትም በቃ ፕሪሚየር ሊግ ላይ መቆየት አለብን ለዚህ ዝውውር ሲባል ማለት ነው። ዴላፕ ቻው ባይ። ሁለተኛ እዚህ ክለብ ላይ በቃ አላየውም። እግዚአብሔር ይመስገን። እነ ቶሲንም በነካጃቸው እስኪ ጥርቅ ይበሉልን። እግዚአብሔር ይመስገን። ኧረ ማገንተር የቼልሲ ደጋፊዎች ነው። እስቲ ወደዚህ ጠጋ በሉ እናውራበት ጋይስ። ሊያም ዴላፕ አምና እንግዲህ ወደ ቼልሲ ሲዘዋወር ከኢፕስዊች ታውን 30 ሚሊዮን ፓውንድ ሪሊዝ ክሎዝ ሂሳቡን ከፍሎ ቼልሲዎች ማስፈረማቸው የሚታወስ ነው። ታዲያ በአንድ ዓመት ልዩነት ለዛውም ደግሞ 3 ጎሎችን በሁሉም ውድድሮች በሊጉ 1 ጎል ብቻ ላስቆጠረው ለሊያም ዴላፕ እንግዲህ ኖቲንግሃም ፎረስቶች እንግዲህ 45 ሚሊዮን ፓውንድ በክለባቸው ታሪክ ውዱ ፈራሚ አድርገው አስፈርሞታል። ታዲያ ለቼልሲዎች ትልቅ ግልግል አይደለም ወይ? ብዙዎቻችሁ መቼም በዚህ ዝውውር በጣም ደስተኛ እንደምትሆኑ አልጠራጠርም። ይሄ ተጫዋች በጣም ብዙ ብራይት ፊውቸር እንዳለው ብዙዎቻችንም ትልቅ ተስፋ ጥለንበት ነበር። በተለይ በኢፕስዊች ታውን ያሳለፈው የውድድር ዓመት በጣም ምርጥ የሚባል ነበር። ነገር ግን በቼልሲ ቤት መጥቶ እንደተጠበቀው አልሆነም። አሁን ግን ለቼልሲዎች ትልቅ ግልግል ይመስለኛል። በነገራችን ላይ ቼልሲዎች ተጫዋችን ይሽጡ በቃ ያውቁበታል ነው የምላችሁ፣ ያውቁበታል። እንዴት ማትረፍ እንዳለባቸው በደንብ ጠንቅቀው የሚያውቁ ክለቦች ናቸው ሲሸጡና። አሁን ደግሞ ከዚህ ቀጥሎ ሮበርት ሳንቼዝ ይመስለኛል ክለቡን መልቀቅ ያለበት። በእኔ እይታ ቼልሲ በጣም ትልቅ ምርጥ ግብ ጠባቂ የሚመጥነውን ግብ ጠባቂ ያስፈልገዋል። እንግዲህ ሮበርት ሳንቼዝም በተመሳሳይ ሁኔታ ወደ የትኛው ክለብ እንግዲህ እንደሚያሻግረው ምን ጠብቀው ይሆናል የምንመለከት ይሆናል። ለማንኛውም በሊያም ዴላፕ የ45 ሚሊዮን ፓውንድ 15 ሚሊዮን ፓውንድ አትርፎ 3 ጎል ብቻ ላስቆጠረላቸው አጥቂ የሸጡበትን መንገድ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አሁን እኮ ነው የምሰማው ጀማው ዴላፕ ተሸጠ። አውሬው አጥቂን ሸጡብን እንዴ! ለተቃራኒ ቡድን አዛኙ ጥቁር ስለሆነ ነው እንጂ ባላንዶር ይበላ ነበር ዴላፕ። እንዴ በኢብራሂሞቪች ደረጃ ከፍ አድርጎ ኳስን የተጫወተ ሃዛርድን አስታዋሼ ዴላፕን ሸጡት። የኖቲንግሃም ደጋፊ ነኝ ከዚህ በኋላ። ሳንቼዝን ደግሞ ከሸጣችሁብን እኔ ኡጋንዳ ሊግ ነው ማየው። ተስፋ ቆርጫለሁ። እንዴ ቼለውም በሂውማን ትራፊኪንግ መጠየቅ መቻል አለብን። ሄርዊጎ በ45 ሚሊዮን ዴላፕን ወደ ፎረስት ሸጡት፣ ላኩት። የሆነ ተጫዋች እያመጡ እያተረፉ በቃ ዋነኛ የገቢ መንጫቸው አድርገውታል። የሆነ ተጫዋች ያመጣሉ፣ አትርፎ ይሸጡታል። ዴላፕ ግን አሪፍ ተጫዋች ነበረ፣ ብታውቆዩት ይጠቅማችሁ ነበረ። ግን ሲበዛም ጎመን ሲበዛ ሲጠነዘ ይባል አይደለ? ሲበዛም ጥሩ አይደለም። ገለበጥኩት። ኤኒዌይስ ሲበዛም ጥሩ አይደለም። ልክ ናችሁ። ይሁን 45 ሚሊዮን ተገኝቶ ነው እንዴ የተሻለ እንትን ጥሉበት አላችሁ። ገና ኤንዞንም እኮ በ150 እኮ ሹፍ ልታረጉላቸው ነው ለሲቲ። ይጨማችሁ። የዩናይትድ ጥፋትና የሌሎች ክለብ ልክነትን በቃ በእነዚህ ዝውውሮች ማየት ትችላላችሁ። ዩናይትድ ተጫዋቾች በፊት ሲያስፈርም ደሞዛቸውን አጋኖ ለመሸጥ ራሱ አይመችም። ይኸው ሊያም ወደ ኖቲንግሃም ሄደ። 1 ዓመት ነው የቆየው። 45 ሚሊዮን ፓውንድ ነው ያገኘበት ቼልሲ። ጽድት ያለ ገንዘብ ነው ለቼልሲ፣ ምንም እንትን የሚልበት አይደለም። ከዚህ ሰውዬ 45 ማግኘት ማለት አስቡት። እኛ ኦናናን እስካሁን አልሸጥነውም። ሳንቾን ለመሸጥ አዛችንን በልተን በነፃ ሄደን እንዲህ ጋርናቾን ለመሸጥ ራሱ ስንት ፍዳ ገብተን ነው ቼልሲ ገዛ። ዩናይትድ ደሞዞቹ ማግነኑ ማለት በጣም ነው የጎዳውና እንደዚህ አይነት ተጫዋቾች አሉ። እነ ኡጋርቴ ምናምን አይቆዩም ነበር፣ ይሸጡ ነበር። በዚህኛው ክረምት ይሸጥ ነበር። ያው ጉዳቱ ነው እንትን ያለው እንጂ ቼልሲ ግን ይመቸው፣ ቼልሲ ይመቸው፣ ሃንግማን ይመቻት። የምር እንዲሁ ፈጣሪ ሆይ የምርን የፈለገ ሂሪው ጎቢና ፍቀኝ እንዲሁ የሊቨርፑል ባለ ሀብቶችና አሰልጣኙ ወደ ዴላፕ አይናቸውን ስላላዞራችሁ ተመስገን። የምር
በዚህ ሰዓት የአርሰናል ደጋፊዎች የሚመኙት ስለት ይሄ ነው። በቃ አይናቸውን ወደ ቼልሲ እንዳያዩ እንዲጋርድላቸው ፈጣሪያቸውን ይለምናሉ። ወይ ዴላፕ ወይ ጃክሰን ይመጣል ወይ ጋርዳቸው ይመጣል። ተጨናንቀው ነበር የአርሰናል ደጋፊዎች። ዴላፕ ከሄደ ከዚህ በኋላ ሞይሰስ ካሴዶ ቢመጣም ችግር የለውም። የአርሰናል ደጋፊዎች ምንም እንዳትሰቃዩ። ዴላፕን እንዲፈለገ ሂሪው ይናፍቀኝ አልፈልገውም። የምሬ ነው። ወደ ኖቲንግሃም ፎረስት እንግዲህ ገብቷል። አራዳ ልጆች ዴላፕ የቼልሲ ደጋፊዎች ኮንግራጁሌሽን ነው የሚባለው እንጂ አሁን አብዛኛው አርሰናል ደጋፊ የሚያስመስላል። ገብርኤል ማርቲኔሊ እየወጣ ነው። እነዛ ሞመንቶች እንዴት ሲዘድቡት እንደነበረ እኮ እና አበሻ አስመሳዮች ነን። እናቴ ትሙት ሁላችንም አስመሳይ ነን። የምሬ ነው። ጋክፖ ቢወጣው የሊቨርፑል ደጋፊ ወይ ጋክፖ ብሎ የሚሰራል ይሆን አለሁ። እኔ ለምሳሌ ግን በጣም ነው ወደው ጋክፖ። በዚህ ሰዓት ጋክፖ ለኛ ሜሲያችን ነው። እናቴ ነው። የምሬ ነው። አንሸጠውም። 250 ራሱ አንሸጠውም። ያራዳ ልጆች ማሊያ ኦሪጂናል ማሊያዎች እያመጣው ነው። ያራዳ ልጆች ደውሉ፣ አግዙኝ፣ አበረታቱኝ። ያራዳ ልጆች ግዴታ አይደለም፣ በፍላጎት ነው። ወዳችኋለሁ። ስልኬ ባዩ ላይ አለ ወይም ከታች ካፕሽን አስቀምጥላችኋለሁ። የሊያም ዴላፕ ሂርዊጎ እንዳይገርማችሁ ዣቪ አሎንዞ ሌላ ወሳኝ ሰው ስኳዱ ላይ ቀላቅሏል። አንድሬስ ሬስ ይባላል። በፖርቹጋል ውስጥ ለ7 ዓመት ሲሰራ የቆየ ነው። የሴት ፒስ አናሊስት ነው። ከዚህ ቀደም ታስታውሳላችሁ ከአስቶን ቪላ ማክፒን አስፈርመን በሴት ፒስ በኩል በጣም አሪፍ እንደሆንም በፕሪሲዝኑ ተመልክተናል። በፕሪሚየር ሊጉ ጠንካራውን ቼልሲን ለመመልከት በሴት ፒስ የሚነሱ ኳሶችንም ለመድገም አስበናል። አንድሬስ ሬስ በፖርቹጋል በሴት ፒስ አናሊስትነት ሲሰራ የቆየ ነው። ማክፒ ከዚህ ቀደም ከአስቶን ቪላ ያስፈረምነው የሴት ፒስ አሰልጣኛችን ነው። ቼልሲ ካሁን በኋላ በቆሙ ኳሶች ላይ ምርጥ ነው የምንሆነው። በጣም ያስገረመኝ የሊያም ዴላፕ ነገር። ሊያም ዴላፕን እንግዲህ በ30 ሚሊዮን ፓውንድ ነበር ከኢፕስዊች ያስፈረምነው። 1 ዓመት ተጠቅመንበት የዓለም የክለቦች ዋንጫ ላይ እሱ ባስቆጠራት ጎል 30 ሚሊዮን ፓውንድ ቼልሲ ማግኘት ችሏል። አሁን በ48 ሚሊዮን ፓውንድ ኖቲንግሃም ፎረስትን ሊቀላቀል እንደሆነ ፋብሪዚዮ ሮማኖ ዘግቧል። የሊያም ዴላፕ መውጣት ከቼልሲ ቤት ትልቅ ዜና ቢሆንም ዣቪ አሎንዞ ያስፈረመው የሴት ፒስ አናሊስት የሚባለው በፖርቹጋል በጣም ድንቅ የተባለና የቆሙ ኳሶች ላይ አናሊስት ነው። ማክፒ ጋር ተጣምረው ከቆሙ ኳሶች የሚገኙ ጎሎች በአጠቃላይ በቼልሲ ቤት ከዚህ በኋላ ልንመለከት ነው። የጆዜ ሞሪኒዮ ጊዜ ሊመጣ ነው ማለት ነው። ዣቪ አሎንዞ አሪፍ ነገር እየሰራ ነው። የሊያም ዴላፕ ከቼልሲ ቤት መልቀቅ ምናልባትም በ48 ሰዓት ውስጥ ይረጋገጣል ብሏል ፋብሪዚዮ ሮማኖ። ኔጎሽሽን ሊኖረው ይችላል። ቼልሲ ግን ተጫዋቹን ያስፈረመው በ30 ሚሊዮን ፓውንድ ነበር ከኢፕስዊች። አሁን በ48 ሚሊዮን ፓውንድ ለኖቲንግሃም ፎረስት ሊሸጥ ተስማምቷል። ምናልባት ኖቲንግሃም ፎረስት ገና ፕሪሚየር ሊጉ ሳይጀምር መውረዱን አረጋግጧል። ምክንያቱም ጎል የማያገባ ሰው ነው ሊያም ዴላፕ ማለት። ይህን አጋሰስ ከክለባችን ማስወጣታችን በጣም አሪፍ ዜና ነው። ከዛ ባለፈ ዣቪ አሎንሶ አንድሬስ ሬስን ከፖርቹጋል ማስፈረሙ በጣም አሪፍ ነው የሚባል ዜና ነው። ከቼልሲ ቤት ይወጡ ያሉ ደና ዜናዎች አሉ። በቀጣይም በግብ ጠባቂ ቦታ ላይ አሪፍ ነገር እንሰማለን ብዬ ጠብቃለሁ። የእናንተን ሀሳብ ኮመንት ላይ አስቀምጡ። ላይክ፣ ሸር፣ ኮፒ ሊንክ አድርጉ። ፎሎ ያላደረጋችሁ የፕላስ ምልክቷል። ሊያም ዴላፕ ወደ ኖቲንግሃም ፎሬስት ሂር ዊ ጎ። የ23 ዓመቱ እንግሊዝ አጥቂ ሊያም ዴላፕ በ45 ሚሊዮን ፓውንድ ከቼልሲ ኖቲንግሃም ፎሬስትን ለመቀላቀል ተስማምቷል። እንደሚታወቀው እንግዲህ ሊያም ዴላፕ ባሳለፍነው ዓመት ቼልሲን ከተቀላቀለ በኋላ በ28 ጨዋታዎች 1 ጎል ብቻ ነበረ ማስቆጠር የቻለው። ታዲያ በሆኑ ሰዓት በ45 ሚሊዮን ፓውንድ ኤን ፎሬስትን የሚቀላቀል ይሆን? ሌላ ሰበር መረጃ ኤንዞ ፈርናንዴዝ ከማንቸስተር ሲቲ ፈቃድ ተሰጥቶታል። ማንቸስተር ሲቲ ይፋ ዝውውር ጥያቄ ሊያቀርቡ መሆኑ ተሰምቷል። ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ የማምራቱ ነገር እውን እየሆነ መጥቶ የእግር ኳስ ቤተሰብ ይሄ ካላስደሰተህ ምንም አያስደስትህም። ኮፒ ሊንክ አድርግልኝ። ሊያም ዴላፕ ወደ ኖቲንግሃም ፎረስት ሂር ዊ ጎ ተብሏል ነው የምልህ። ማለት ምን ያህል ደስታ ሊሰማን እንደሚችል እንደ ቼልሲ ደጋፊ ሊገባቸው አይችልም። ምክንያቱም ሊያም ዴላፕ በጣም ለረጅም ጊዜ በጣም የሚገርም ስትራይከራችን ነበርና ሌላውም ሰው እንዲያየው እንፈልጋለን። ችሎታውን ማለት ነው። ችሎታውን ሌላ ሰው ማየት አለበት። እኛ ብቻችንን ይዘነው ማጥጫ አንልም። ስለዚህ እንደዛ በሚለው ፎረስት ጠጋ ብላ በነፃ የሚያዋጣን ነበረ። ግን በቃ ሄዶልናል። በጣም የሚገርም ማለት ነው። እንደ ሊያም ዴላፕ ማንም አላስደሰት። አንተ ጎበዝ ድሮም እኮ ወዳለሁ። ጠልቅ አጠላህም እኮ ጭራሽ ነው የምልህ። በጣም የምወደኝ በጣም ነው የምወደኝ። የምትወዱት በሙሉ እንወዳለን በሉት። እንደ ቼልሲ ግን አገንታሪ ክለብ ምድራችን ላይ የለም። እግር ኳስን ከቢዝነስ ጋር አንድ አድርጎ የሚያስኬድ በ39 ገዝቶ አትርፎ 45 ሂሩ ይጓዝ ባሉት ማለት ነው። ለቼልሲ ግን ህግ አይሰራም እንዴ? ዲሳሴን ባዳሽልና ቶሲንን ለወሰደ ምርቃት እንሰጠዋለን ብዬ ስለምን የነበረው ተጫዋች 45 ሚሊዮን ፓውንድ ምንድን ነው እየተፈጠረ ያለው? አረ የቼልሲ ተደራዳሪዎች ግን ምን አይነት ናቸው?
እንዴ ማርቲኔሊን እኮ አርሰናል ለአልሂላል በስንት ነው የሸጠው? የተስማማው አርሰናልና አልሂላል እኮ የተስማሙት 50 ሚሊዮን እኮ ነው። ይሄ እኮ ፕሪሚየር ሊግ ላይ ለኖቲንጋም በ45 ምን አይነት ግንተራ ነው የተገነጠሩት? አረ ምን አይነት ተደራዳሪ ነው ግን ቼልሲ ያለው? ምን አይነት ሰዎች ናቸው? 45 ሚሊዮን በውል ማፍረሻው 30 ሚሊዮን ተከፍሎበት እንደመጣ ታውቃላችሁ። ከዛ በቃ ያቃጠለንን አመት ታውቃላችሁ። አሁን ግን ይሄው አትራፊ ሆኖ ወጣ። እኔ ምርቃት ያሰብኩት ተጫዋች 45 ሚሊዮን። አረ ቼልሲ ሰዎች ግን ሼም አያውቁም፣ ግፍ አይፈሩም፣ ክርስቶስን ግፍ አይፈሩም። ግን ይመቻችሁ። በስመ አብ ተጫዋች ቼልሲ ይሽጥ ተጫዋችን። ዋጋውን እንዴት እንደሚያዋድድ እንዴት ከፍ እንደሚያደርግ እንዴት እንደሚጠቀም በደንብ የሚያውቅ ክለብ ነው። አረ ኖቲንጋም ቴንኪው ጋር ተገላገልን። ለማንኛውም በጣም ደስ ሊያም ዴላፕ ቱ ኖቲንጋም ፎረስት ሂር ዊ ጎ ተብሏል። እንችላለን ነው የምልህ፣ እንችላለን። ሊያም ዴላፕን የመሰለ የከሸፈ አጥቂ ለኖቲንጋም በ45 ሚሊዮን ዩሮ ሽጠነዋል ነው የምልህ። እነዚህ ሰዎች ንግድ ያውቃሉ፣ በደንብ ነው ንግድ የሚያውቁት። ይመቸን። ዴላፕን ለኖቲንጋም በ45 ሚሊዮን ዩሮ 45 አስቡት። በኢየሱስ ስም እንዴት ነው ዴላፕን በ45 የሚሸጠው? ዴላፕን በ45 ሸጥ ነው። አንተ ወይ አልቫሬዝ ልናመጣ ነው ዘንድሮ። በቃ ኧረ በለው። ተመችቶኛል። እኔ ፋብሪዞ ድሮም በማታ ስለኛ የሚለቀው ዜና ያበደ ነው። ዴላፕ በ45 ሚሊዮን ዩሮ ኖቲንጋም ፎረስትን ተቀላቅሏል። ግብ አናውጣው።